ሌላው መሰመር ያለበት ነገር ይሄ የግዕዝን ቋንቋ በአስገዳጅነት ከ3ኛ ክፍል ጀምሮ ይሰጥ የሚለውን መመሪያ ወይም ደግሞ ሕግ እየተቃወሙ ያሉ ኃይሎች በጣም በርካቶች ናቸው። የተቃውሞ ጭብጥ ከሞላ ጎደል ተመሳሳይ ነው። የህዝባዊ ምክክር አልተደረገበትም። ቋንቋው የሁሉም የክልሉ ህዝቦች ምርጫ አይደለም። ወይም ደግሞ በክልል ውስጥ ያሉ የአገው፣ የቅማንት፣ የአርጎባ፣ የራያ፣ የወሎ ኦሮሞ ህዝቦችን ከግምት ውስጥ ያስገባ አይደለም። በተለይም የኢትዮጵያ ክልል ሙስሊሞች ከግምት ውስጥ ያስገባ አይደለም። ወላጆች ያልተመካከሩበትም፣ በግዳጅ ለህፃን ልጆች የሚሰጥ አይገባውም የሚል ጭብጥ ያለው ተቃውሞ ደርዝ ያለው ተቃውሞ ከበርካታ ኃይሎች እየመጣ ነው። እየተቃወሙ ያሉት ጥቂት ውሃቢዎች ናቸው፣ ጥቂት አክራሪዎች ናቸው የሚለውም ፍረጃ ትርጉም ያለው እና ሚዛን የሚደፋ አይደለም። ምክንያቱም እየተቃወሙ ያሉት ተቋማቶች በጀርባቸው ሚሊዮኖች አሉ። እስካሁን ድረስ የደሴ መጅሊስ ተቃውሟል፣ የደቡብ ወሎ መጅሊስ ተቃውሟል፣ የወልዳ መጅሊስ ተቃውሟል፣ የሰሜን ወሎ መጅሊስ ተቃውሟል፣ ሀርቡ መጅሊስ ተቃውሟል፣ የወሎ ኦሮሞ የከሚሴ መጅሊስ ወሎ ኦሮሞ ዞን ተቃውሟል፣ የአርጎባ ህዝቦች ዲሞክራሲያዊ ፓርቲ ተቃውሟል፣ የወሎ ህዝቦች ዲሞክራሲያዊ ፓርቲ ተቃውሟል፣ የነጻነትና እኩልነት ፓርቲ ተቃውሟል፣ የአገው ምሁራን ተቃውመዋል፣ የሰሜን ጎንደር መጅሊስ ተቃውሟል፣ የባህር ዳር መጅሊስ ተቃውሟል። ኦልሞስት በክልል ውስጥ ያሉ ከሁሉም የተውጣጡ ኃይሎች ጉዳዩን ተቃውመውታል። ስለዚህ ይህንን ጉዳይ በግዳጅ ወይም ዝም ብዬ ምንም እንዳልሰማሁኝ አልፋለሁ ብሎ ማሰብ አይ ቲንክ ፖለቲካ ኪሳራ የሚያስከትል ነው ብዬ አስባለሁኝ። የክልሉን እስቴታዊ ተክለ ቁመና የሚመጥን ነው ብዬ አላምንም። ክልሉ በውስጡ ውስጥ የሰረጉ የህዝብን ከህዝብ የሚያጋጩ፣ መንግስትን ከህዝብ ጋር የሚያጋጩ ፖሊሲ ለማራመድ የሚፈልጉ አመራሮቹን መገምገም፣ አስፈላጊውን ቅጣት ወስዶ ለህዝብ ማሳወቅ ይኖርበታል ብዬ አምናለሁኝ። የግዕዝን በአስገዳጅነት ለማስተማር የተያዘውን ሀሳብ ከወዲሁ መቆም አለበት ብዬ ነው እማምነው። ምክንያቱም በርካታ ኃይሎች እየተቃወሙት ስለሆነ ይህን በደንብ መሰመር አለበት ብዬ አምናለሁ። ጎጃም፣ ጎንደር አካባቢ ያሉ ሙስሊሞች ለምን አልተቃወሙ የሚል ሌላ አንድ ሀሳብ እያሰማሁ ነው። በመሰረቱ በጅምላ ሆ ተብሎ እየተጨፈጨፈ ሆ ተብሎ መስጂዱ እየፈረሰበት በርካታ ሙስሊሞች በአማራ ክልል ፖኬት ውስጥ የሚገኙ ውህዳን ወይም ማይኖሪቲ የሚባሉ ሙስሊሞች ከቀያቸው በተፈናቀሉበት፣ ሸሽተው ከኢኮኖሚያቸው ተናጥበው ከኢኮኖሚያቸው ተፈናቅለው በርካታ የክልሉ ሙስሊሞች በተፈናቀሉበት፣ በተጨፈጨፉበት፣ መስጂዶቻቸው በፈረሱበት ሁኔታ ላይ እንዲህ አይነት እጅግ የከፋ አይነት ጥቃት ላይ ባሉበት ሁኔታ ለተጨማሪ የግዕዝ የሚተርፍ ጉልበት ኑሯቸው ለተጨማሪ ጥቃት ራስ እነሱን እንዲያጋልጥ በሚያጋልጥ መልኩ እንቅስቃሴ ውስጥ እንዲገቡ ማድረግም ኃላፊነት የጎደለው ስለሆነ እዛ አካባቢ ያሉ ሙስሊሞች አለመቃወማቸው ወይም ደግሞ አልተቃወሙም ብሎ መውሰድም አይገባምም። ቢቃወሙም ደግሞ ለከፋ እና ለባሰ ጥቃት ስለሚጋለጡ እነሱ ፊት ለፊት መገኘት አስፈላጊ ነው ብዬ አላምንም።